እንዴት አደራችሁ? የጌታችን የመድኃኒታችን የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። ትናንትና ፎርዝ ኦፍ ጁላይ ነበረ በዚች ሀገር የነፃነት ቀን እና ነፃነት ደስ የሚል ነገር ነው። እነሱም ደስታቸውን በሚችሉት መጠን አሳይተውናል እና እኛን ደግሞ ጌታችን ኢየሱስ ክርስቶስ ከኃጢአት ባርነት ነፃ አውጥቶናል። ስለዚህ ደግሞ በዚህ ደስ ይለናል። ክብር ለኢየሱስ ይሁን። ዛሬ ከእናንተ ጋር የእግዚአብሔርን ቃል እንድንካፈል እግዚአብሔር ይህንን እድል ስለሰጠን ጌታን እጅግ አድርጌ አመሰግናለሁ እና ዛሬ ከእናንተ ጋር የምናየው የመልእክቴ ርዕስ እግዚአብሔር ፍቅር ነው ይላል። የመልእክቴ ርዕስ እግዚአብሔር ፍቅር ነው ይላል እና መልእክቴ ቤዝ ያደረገው የመልእክቴ ክፍል ደግሞ አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ ያለው ክፍል ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 8 እግዚአብሔር ፍቅር ነው። እንጸልይ። ፍቅር የሆንከው አምላካችን አባታችን እግዚአብሔር ሆይ በልጅህ በክርስቶስ ኢየሱስ ስም እጅግ አድርገን እናመሰግናለን። እግዚአብሔር ሆይ ስለወደድከን ጌታዊ ፍቅርህን በልጅህ በክርስቶስ ኢየሱስ ስለገለጥክልን ስምህን እንባርካለን። ጌታ ሆይ ክብር ለዘላለም ለስምህ ይሁን። አንተ ታላቅ አምላክ ነህ። እግዚአብሔር ሆይ እናመሰግናለን። ዛሬ ደግሞ ጌታ ሆይ ፍቅር የሆንከውን አንተን ስለ አንተ ባህሪ ልንማር ልናጠና በፊትህ አለንና በመካከላችን እንድትገኝ ቃልን እንድትገልጥልን ፍቅር የሆንከውን አንተ እግዚአብሔር ሆይ ዕለት ዕለት ይህ ፍቅር የሆነውን ባህሪህን እንድናስታውስ እንድትረዳን በኢየሱስ ስም እንጠይቅሃለን። በመካከላችን በክብር ተገኝ እግዚአብሔር ሆይ እዚህ ቦታ ላይ የሚደረገው ነገር ሁሉ ለአንተ ስም ክብር ብቻ ይሁን። ጌታ ሆይ የማንም ስጋና ደም መገለጥ ሳይሆን ነገር ግን በዚህ ቦታ ላይ የሚደረገው ነገር ሁሉ ለስምህ ክብር ይሁን። እንወድሃለን እግዚአብሔር ሆይ እናከብርሃለን። ቃልህን ደግሞ ለእያንዳንዳችን ግለጠው በጌታ በኢየሱስ ስም አሜን። ስለ ፍቅር ብዙ ማውራት ይቻላል። ሁላችንም በተለያየ መልኩ ፍቅር ተለማምደናል። የተለያየ አይነት ፍቅር እንደምታውቁት የቤተሰብ ፍቅር አለ፣ የወላጅ ፍቅር አለ፣ የወንድም ፍቅር አለ፣ የእህት ፍቅር አለ። ሁሉም የበዛለትን ፍቅር በተለያየ መልኩ ይገልጠዋል እና ሐዋርያው ዮሐንስ በመልእክቱ በአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 8 ላይ እንደዚህ አለ። ሐዋርያው ዮሐንስ ከቁጥር 7 ጀምሮ አንብበዋል። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ ይልና ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና ይላል ሐዋርያው ዮሐንስ በመልእክቱ። ስለ እግዚአብሔር ስናስብ አይበቃንም፣ ጭንቅላታችንም አይችልም። በቃ የተደረገልንንም እግዚአብሔር ስለኛ ያለውን ፍቅር ስለ እግዚአብሔር ስናስብ ከማንም ጋር ባናወራ ራሳችን ቁጭ ብለን አስበን አንጨርስም። በቃ ደክሞን ወይ እንተኛለን ወይ እንደክማለን። በዕለት ተዕለት ኑሯችን ላይ እግዚአብሔር እንዴት እንደሚወደንና እንዴት በእኛ ሕይወት ላይ ትልቅ ኮንትሪቢዩሽን እንዳለው እንደው ለማስታወስ ያህል በቅርቡ እንግዲህ ከኔ በኋላ ወንጌላዊ አለምገናና ቤቢ ኢትዮጵያ ደርሰው መጥተዋል ከኔ በኋላ። ስለዚህ ለሌተስት እነሱ እንደሆኑ ስለማስብ ይህንን ምሳሌ ልጠቀምና
እንግዲህ በቅርብ ነው የሄዳችሁት እናንተና ስትሄዱ ከዚህ ተዘጋጅታችሁ ትኬት ቆርጣችሁ ምን ብላችሁ ወደ ኢትዮጵያ ስትሄዱ እርግጠኛ ነኝ ፓይለቱ ማን ነው ብላችሁ አስባችሁ ጠይቃችሁ ጭንቅላታችሁን ኩዌስችን አድርጎ የሚያውቅ አይመስለኝም። ብቻ እንደምትበሩ ምናምን ያሰባችሁት እና ኤርፖርት ስትደርሱ የት አለ ፓይለቱ? እስቲ ፓይለቱ ማን ነው? ይሄ ነው የሚያደርሰን ምናምን የሚልን አይነት እሳቤ እንዳልነበራችሁ አስባለሁ። በቃ በእግዚአብሔር ላይ ታምናችሁ ጉዟችሁን የጀመራችሁ አበሻ ይሁን ፓይለቱ ምንም የኢትዮጵያ አየር መንገድን ብትጠቀሙ እንኳን ከአበሻ ውጭ ፓይለቶች ስላሏቸው የኢትዮጵያ አየር መንገድ አበሻ ይሁን ፓይለቱ ከአበሻ ውጭ የሆነ ሰው ይሁን ነጭ ይሁን አፍሪካዊ ይሁን ምንም እንደው ፎር ዛት ሪዝን ምናልባት ፓይለቱንም ያያችሁት አይመስለኝም። ማናችንም እንደዛ ስናገር የምናየው አይመስለኝም። ማን ነው ብለን አጣርተን አንሄድ። እንደው አገር ቤት በታክሲ ስንሄድ ታክሲ ሹፌሩን አናየው። ታክሲው ነው ትረስት አድርገን የምንገባው። ያን ያህል ነው እምነታችን በእግዚአብሔር ላይ። መቼም ሹፌሩን አምነን ፓይለቱን አምነን አልተሳፈርንም። እግዚአብሔርን ታምነን ስንወጣም በጌታ ፊት መንገዳችንን አሳልፈን ስንሰጥም እግዚአብሔርን ታምነን ነው። እውነት ነው። እግዚአብሔር ደግሞ የሰዎችን ጥበብ አእምሮ ይጠቀማል እና ደግሞ ምሕረቱ በእኛ ላይ ስለበዛ ከዚህ ከታላቁ ፍቅሩ የተነሳ ከምንም ሳንጎድል የሁሉ ዘመን አውሮፕላንም ይበራል፣ ሰውም ይጓዛል። የእግዚአብሔር ምሕረት በዛ ልክ የእግዚአብሔር ፍቅር በዛ ልክ ለእያንዳንዳችን በዝቷል እና ይህንን ሳስብ እደነቃለሁ። ይህንን ሳስብ እገረማለሁ። ይህ ሊሆን የቻለው ከእግዚአብሔር ፍቅር የተነሳ ከማናችንም ብቃት፣ ከፓይለቶቹ ብቃት፣ ከሹፌሮቹ ብቃት አይደለም። ራሳችን አሽከርካሪዎች ሆነን አይተነዋል። በማሽከርከር ውስጥ ያለው ሀስል ሰዎች ስለ እግዚአብሔር ባህሪ ሲያወሩ እግዚአብሔር ፍቅር ነው፣ እግዚአብሔር ጻድቅ ነው፣ እግዚአብሔር ኃይለኛ ነው፣ እግዚአብሔር ታማኝ ነው ይላሉ። እውነት ነው። እነዚህ ሁሉ እነሱም ያሉትም ያላሉትም የእግዚአብሔርን ባህሪ ይገልጸዋል። እውነት ነው። ታማኝ ሆኖት ያየ እግዚአብሔር ታማኝ ነው ይላል እና እውነት ነው። እነርሱ እንዳሉት ነው። እግዚአብሔር እንደዚህ ነው፣ ታማኝ ነው፣ መልካም ነው፣ ጻድቅ ነው እንዳሉት ነው። ሐዋርያው ዮሐንስ ግን ጠንከር ያለ ነገር ተጠቀመ። ወንድማችን ሐዋርያው ዮሐንስ ስለ እግዚአብሔር ጠንካራ አገላለጽን ተጠቅሟል እና ዝም ብሎ እግዚአብሔር ይወደናል አይደለም ያለው ዮሐንስ። የሚገርማችሁ ስለ እግዚአብሔር ሲናገር ዮሐንስ እግዚአብሔር ይወደናል አይደለም ያለው። ነገር ግን አሁን ያነበብኩላችሁ ክፍል ላይ ምን አለ ዮሐንስ? እግዚአብሔር ፍቅር ነው። ጠንካራ አገላለጽ፣ እግዚአብሔር ፍቅር ነው እና ይህ ዮሐንስ ሐዋርያው ዮሐንስ ያወራለት ፍቅር ዝም ብሎ አንዳንድ ጊዜ እግዚአብሔር የሚያደርገው ነገር አይደለም። ዝም ብሎ አንዳንድ የሚያደርገው ነገር አይደለም። ዮሐንስ የገለጠበት ይህ የእግዚአብሔር ፍቅር ይልቁንም የእግዚአብሔር የማንነቱ መገለጫ ነው። እግዚአብሔር ፍቅር ነው የሚለው ሀሳብ ዮሐንስ የተናገረው ሀሳብ የራሱ የእግዚአብሔር የባህሪው መገለጫ ነው። እግዚአብሔር ፍቅር ነው። አውቃለሁ በዚህ ጉባኤ እያንዳንዳችን የፍቅርን ጣዕም በተለያየ መልኩ እንዳየን ቅድም እንዳልኳችሁ በጓደኝነት፣ በቤተሰብ፣ በትዳር፣ በቤተ ክርስቲያን እነዚህ ልንጠራቸው የምንችለው ፍቅርን ፕራክቲስ ያደረግንባቸው መንገዶች ወይም ኮሚኒቲ ወይም አንዳንድ ጉባኤዎች ናቸው። ግን የእግዚአብሔርን ፍቅር በምን ይለየዋል? የእግዚአብሔርን ፍቅር በምን ይለየዋል?
እግዚአብሔር በሕይወታችን የሚያደርጋት እያንዳንዷ ነገር ከፍቅር የተነሳ ነው። ምንጩ ራሱ ፍቅር ስለሆነ እያንዳንዷ መውጣት መግባታችን፣ ከዛሬ ሳምንት እስከ ዛሬ ሳምንት ድጋሚ መተያየታችን፣ ፕሮቴክሽኑ፣ ጥበቃው፣ እንክብካቤው፣ የማንከፍልበት አየር፣ አንዳንዴ ፎር ግራንትድ የምንወስደው የምንረሳው ጤንነታችን፣ መውጣት መግባቱ እያንዳንዱ እግዚአብሔር ስለሚወደን ከፍቅር ምንጭ የተነሳ ከታላቅ ፍቅሩ የሚመነጭ ነው። እንደ እኔና እናንተ ልምምድ በቤተሰብ መሀል በጓደኝነት መሀል እንዳለ አይነት ፍቅር አለ። ቆጥረን የማንዘልቀው የእግዚአብሔር ፍቅር መገለጫ ነው። እያንዳንዷ የየዕለት ኑሯችን ውስጥ ያለው የምናልፍበት ነገር በሙሉ የእግዚአብሔርን ፍቅር ያሳየናል። ስለዚህ የእግዚአብሔር ፍቅር መገለጫው፣ የእግዚአብሔር ባህሪ መገለጫው ይህ ፍቅር የሆነው ማንነቱ ነው። መጽሐፍ ቅዱሳችን እግዚአብሔርን ሲገልጠው በስራው አይደለም የሚገልጸው። እግዚአብሔር እንዲያደረገልን፣ እግዚአብሔር እንዲያደረገ ሰማይና ምድርን ፈጠረ እንዲያደረገን በስራው አይደለም እግዚአብሔርን የሚገልጸው መጽሐፍ ቅዱሳችን። አስተውላችሁ ከሆነ መጽሐፍ ቅዱሳችን እግዚአብሔርን በፍቅር ነው የሚገልጸው። ለምን? እግዚአብሔር ፍቅር ስለሆነ። ደግሞ አንዳንድ ጊዜ ያው ፍቅርን የተለማመድን ሰዎች አንዳንዶቹን አብልጠው ይወዳሉ፣ አሳንሰው ይወዳሉ። የእግዚአብሔር ፍቅር ግን ወጥ ነው፣ እኩል ነው። ለሰው ልጅ በአምሳሉ ለፈጠረው ለሰው ልጅ ያለው ፍቅር አንድ አይነት ነው። እኔ በኃጢአት ስለወደቅኩ የእግዚአብሔር ፍቅር አይቀንስም። እኔ በእምነቴ ስለበረታው የእግዚአብሔር ፍቅር በእኔ ላይ አይጨምርም። ግን ፍቅሩ ሲበዛልን ስንለማመድ እግዚአብሔር ለእኔ ያደላል እንላለን። የሚያደላ ይመስለናል። ይሄ የእግዚአብሔር ባህሪ ነው። እግዚአብሔር አያዳል። ይሄ ባህሪ ባለ ግን እግዚአብሔር ፍቅር ነው። ስለዚህ መጽሐፍ ቅዱስ እግዚአብሔርን በስራው ሳይሆን በባህሪው ፍቅር በመሆኑ ነው የሚገልጠው። እግዚአብሔር እንዲያደረገ ብቻ ሳይሆን እግዚአብሔር ፍቅር መሆኑን ይገልጠዋል። እንዴት ነው ይህንን የሚገልጠው? እሱ አስቀድሞ ወዶናልና። ስለ እሱ ሳናቅ እናትና አባቶቻችንን ሳንለይ አጥንት ሳንሆን ገና በወላጆቻችን ማንነት ውስጥ ሳንቀረጽ በፊት ከማንነታችን በፊት እሱ አስቀድሞ ወዶናል። ከመፈጠራችን በፊት ታሪክ ከመስራታችን በፊት ከታሪካችን በፊት እሱ አስቀድሞ ወዶናል። ከሰው ልጅ በፊት እግዚአብሔር በዘላለማዊ ማንነቱ ነበረ። ስለዚህ ፍቅር በዛም ጊዜ ነበረ ማለት ነው። እኔና እናንተ አዳምና ሔዋን ከመፈጠራቸው በፊት እግዚአብሔር ነበረ። ፍቅር የእግዚአብሔር ባህሪ ነው። ስለዚህ ፍቅር ነበረ ማለት ነው። ስለዚህ ይህ የእግዚአብሔር ፍቅር ዛሬ የምናወራለት ይህ የእግዚአብሔር ፍቅር የተገለጠው በእኛ ማንነት አይደለም። በፍጹም በእኛ ማንነት አልተገለጠም። ይህ የእግዚአብሔር ፍቅር ከሰው ልጅ መፈጠር በፊት የነበረ ስለነበረ በሰው ልጅ ማንነት ሊገለጥ አይችልም። ምክንያቱም ሰው ከመፈጠሩ በፊት ስለነበረ ይህ የእግዚአብሔር ፍቅር እግዚአብሔር ዘላለማዊ አምላክ ስለሆነ ይህ የእግዚአብሔር ፍቅር ይሄ እግዚአብሔር ፍቅር የሆነው እግዚአብሔር ዘላለማዊ አምላክ ስለሆነ ፍቅሩም ዘላለማዊ ነው፣ አይቀያየርም። ስንት ትውልድ እንዳለፈ ማሰብ እንችላለን። ትውልድን ስንቆጥር ከአዳም ጀምሮ እኔ እናንተ ጋር እስኪደርስ ድረስ በዚህ ሁሉ ውስጥ የእግዚአብሔር ፍቅር አልተቀየረም። በኃጢአት ስንወድቅ አይቀየርም።
በትጋት ስንበረታ አይቀየርም። ስንደክም አይቀየርም። ስንደሰት አይቀየርም። የኛ የትኛውም ሁኔታ የእግዚአብሔርን ፍቅር አይቀየረውም። ለምን? እግዚአብሔር ፍቅር ነውና። እግዚአብሔርን እንድናውቀው እግዚአብሔርን ማወቅ እንዲሆንልን የግድ የእግዚአብሔር ፍቅር ሊገባ ያስፈልጋል። ለዚህ ነው ሐዋርያው ዮሐንስ ይህንን ያለው፣ ማንም ፍቅር የሌለው እግዚአብሔርን አያውቅም አለ ዮሐንስ። በጣም ከባድ ሀሳብ። ማንም ፍቅር የሌለው እግዚአብሔርን አያውቅም። ስለዚህ እግዚአብሔርን እንድናውቀው የግድ የእግዚአብሔር ፍቅር ሊገባን ይገባል። ሐዋርያው ዮሐንስ ነው ይህንን ያለው፣ ያደለው ማንም ፍቅር የሌለው እግዚአብሔርን አያውቅም አለ ሐዋርያው ዮሐንስ። ይህ ማለት ግን ክርስቲያኖች አንዳንድ ጊዜ ያለ ልክና ያለ መስፈር መውደድ ይችላሉ ወይ ደግሞ በዚህ ችግር አይገጥማቸው እያለ አይደለም። በፍጹም እንደዚህ አይደለም እያለ ሰዎች ናቸው ክርስቲያኖች። አንዳንድ ጊዜ በፍቅር ውስጥ መድከም አለ። የምንወደውን ሰው ራሱ ሲያናድደን ሪዘርቭድ የምንሆንበት ጊዜ አለ። ነገር ግን ዮሐንስ ምን እያለ ነው? ዮሐንስ ሐዋርያው ዮሐንስ እያለ ያለው ከእግዚአብሔር ጋር የሚኖረን እውነተኛ ግንኙነት፣ ከእግዚአብሔር ጋር የሚኖረን እውነተኛ ህብረት ልባችንን ይቀይረዋል። ከእግዚአብሔር ጋር እውነተኛ ህብረትና እውነተኛ ግንኙነት ሊኖረን ይገባል። ያ የእኛን ልብ ይቀይረዋል። መውደድ እንችላለን ነው ሐዋርያው ዮሐንስ እያለ ያለው። ምክንያቱም ዛፉ የሚታወቀው በፍሬው ነው አይደለ? አንድ ዛፍ የወይን ፍሬ ካፈራ የወይን ዛፍ ነው ማለት ነው እንጂ የአፕል ዛፍ አይደለም። ከአንድ ዛፍ ስር አፕል ከወደቀ ያ ዛፍ የአፕል ዛፍ ነው ማለት ነው። ስለዚህ አንድ አማኝ እግዚአብሔርን አውቃለሁ የሚል ከሆነ የበደሉትን ይቅር ማለት አለበት። አንድ አማኝ እግዚአብሔርን አውቃለሁ የሚል ከሆነ ከበቀል ይልቅ ምሕረትን ማስቀደም አለበት። ለደካመው ማዘን አለበት። ማበረታታት አለበት። ዋጋ ቢያስከፍልም እንኳን መውደድ አለበት። በጣም ከባድ ነገር ነው መውደድ። ዋጋ ያስከፍላል መውደድ። ዋጋ ቢያስከፍልም ግን መውደድ አለበት። ለምን? እግዚአብሔርን አውቃለሁ የሚል ከሆነ ምን ብለናል? ፍሬ ከዛፉ አይለይም። የወይን ዛፍ ወይንን እንደሚያፈራ እኛም እያንዳንዳችን እግዚአብሔርን እናውቃለን የምንል ከሆነ ዋጋ ቢያስከፍልም እንኳን ፍቅርን ኤክሰርሳይዝ ማድረግ አለብን። ምክንያቱም ፍቅር እግዚአብሔርን ለማወቅ የምንከፍለው ዋጋ አይደለም። ቅዱሳን፣ ፍቅር እግዚአብሔርን ለማወቅ የምንከፍለው ዋጋ አይደለም። ይልቁንም እግዚአብሔርን የማወቃችን መገለጫ ነው። እግዚአብሔርን የማወቃችን መገለጫ ፍቅር ነው እንጂ እግዚአብሔርን ለማወቅ የምንከፍለው ዋጋ አይደለም። በዘመናችን ብዙ አይነት የፍቅር መገለጫዎችን ሰምተናል፣ አይተናል። አንዳንዶቹንም እኛ ራሳችን አድርገናቸዋል። ነገር ግን የትኛውም የፍቅር መገለጫ ከእግዚአብሔር ፍቅር መገለጫ በፍጹም አይበልጥም። በፍጹም አይበልጥም። እኛም የተለማመድናቸው የሰማናቸው የትኛውም የፍቅር መገለጫ ከእግዚአብሔር ፍቅር መግለጫ በፍጹም አይበልጥም። እንዴት አይበልጥም? እንደዚህ
አይበልጥም። የእግዚአብሔር ትልቁ የፍቅር መግለጫው ጌታችን ኢየሱስ ክርስቶስ ነው። የእግዚአብሔር ትልቁ የፍቅር መግለጫው መድኃኒታችን ጌታችን ኢየሱስ ክርስቶስ ነው። አንድ ሰው በመንገድ ላይ አስቆሞ የእግዚአብሔር ፍቅር ምን ይመስላል ቢለን እንዲሁ ወቅ እያደረግን አስቆሞን የእግዚአብሔር ፍቅር ምን ይመስላል ቢለን የሚመስልበትን ለመግለጽ ቃላቶችን ፍለጋ መሮጥ ያለብን አይመስለኝም። የእግዚአብሔር ፍቅር ይህን ይመስላል ለማለት በቃላት ለማስረዳት መሯሯጥ ያለብን አይመስለኝም። ይልቁንም አንድ ነገር ማሳየት እንችላለን። መስቀሉ የእግዚአብሔር ፍቅር ምን ይመስላል ብሎ አንድ ሰው ይጠይቀን፣ ወደ መስቀሉ ማሳየት እንችላለን። መገለጫው ይህ ስለሆነ የእግዚአብሔር ፍቅር ከስሜት ያልፋል። ስሜትን እያንዳንዳችን እናውቀዋለን። ከስሜት ያልፋል። ፍቅሩ ዋጋን በመክፈል ነው። ፍቅሩ እኛን ይቅር በማለት ነው። ፍቅሩ ኃጢአተኞችን ያለ ልክ በመፈለግ ነው። በጣም ነው የሚያሳፍረን የእግዚአብሔር ፍቅር። ራሳችንን ስንመለከት በጣም ያሳፍረናል። ስለዚህ የእግዚአብሔር ፍቅር መገለጫው መስቀል ነው። በዚህ መስቀል ላይ እውነትና ምሕረት በአንድነት የተስማሙበት። ይህ መስቀል እውነትና ምሕረት በአንድነት የተስማሙበት ነው። ኢየሱስ ሞታችንን ወሰደ፣ እኛ የእግዚአብሔር ልጆች እንድንሆን። ሌላ ምንም ሪዝም ኖሮት አይደለም። ስለ እኔና እናንተ በመስቀል ላይ ተሰቀለ። ስለዚህ ይህ መስቀል ሁልጊዜ የሚመልሰው ጥያቄ አለ። ይህንን ጥያቄ ሁሌ ይሄ መስቀል ይመልሳል። በእውነት እግዚአብሔር ይወደኛል ወይ የሚለውን ጥያቄ ይህ መስቀል ይመልሳል። የእግዚአብሔርን ፍቅር መስቀሉ ያረጋግጥልናል። እግዚአብሔር እንዴት እንደሚወደን ማረጋገጫው መስቀሉ ነው። እነዚህ ጥያቄዎች ራሳችንን እንድንጠይቅ እፈልጋለሁ። በእውነት ፍቅር የሆነውን እግዚአብሔርን አውቀዋለሁ ወይ? እያንዳንዳችን በግላችን በእውነት ፍቅር የሆነውን እግዚአብሔርን አውቀዋለሁ ወይ? ይሄ ፍቅር እኔን ከሌሎች ቅዱሳን ጋር ያለኝን ግንኙነት ቀይሮታል ወይ? በቤቴ፣ በቤተ ክርስቲያኔ፣ በስራ ቦታዬ የእግዚአብሔርን ፍቅር እየኖርኩት ነው ወይ? እነዚህን ጥያቄዎች እንድታስቡበት ፈልጋለሁ። ዓለማችን ፍቅርን እጅግ ተጠምታለች። እንደምታዩት ከፍቅር ማጣት የተነሳ በግሩፕ ሁሉም ፓወሩን ለማሳየት እኔ አንተን ለመግደል ከአንተ የተሻለ አስባለሁ የሚልበት ዘመን ላይ ነው ያለ ነው። እንደ አገር፣ እንደ መንግስት፣ እንደ ግለሰብ፣ እንደ ቤተ ክርስቲያን ዓለማችን ፍቅርን እጅግ ተጠምታለች። እጅግ ተጠምታለች። ከቃላት በላይ ተጠምታለች ዓለማችን ፍቅር። እንደኔና እናንተ አይነት ሰዎችን ትናፍቃለች ዓለማችን። የተፈወሰ አእምሮ ያለው የእግዚአብሔርን ፍቅር የተለማመደ እንደኔና እንደናንተ አይነት ሰዎችን ዓለማችን ትናፍቃለች። የክርስቶስን ፍቅር በእኔና በእናንተ የሚገልጥን ሰዎችን ዓለማችን ትናፍቃለች። ቤተ ክርስቲያን በእግዚአብሔር ፍቅር ስትኖር ዓለማችን የእግዚአብሔርን የልብ ትርታ መስማት ትጀምራለች። ቤተ ክርስቲያን የእግዚአብሔርን ፍቅር ልትኖር ይገባታል።
ይህ ፕሪንሲፕል ማንም ያውቃል። መኖሩን የከበደው ዛሬ እንጀምር መኖር ያለፈውን ወደኋላ ትተን ቤተ ክርስቲያን ጣራና ግድግዳው አይደለም እኔና እናንተ። ስለዚህ ቤተ ክርስቲያን ዓለም እየጠበቀችን ነው። እንኳን አይደለም ራሷ ቤተ ክርስቲያን ቀርቶ። ስለዚህ ቤተ ክርስቲያን በእግዚአብሔር ፍቅር ስትኖር፣ እኔና እናንተ በዚህ በእግዚአብሔር ፍቅር ስንኖር ዓለማችን የእግዚአብሔርን የልብ ትርታ መስማት ትጀምራለች። የእግዚአብሔርን የልብ ትርታ መስማት ስላቃታት ነው የምትጣላው፣ በወንድሙ ላይ ጦር የሚያነሳው። ለዚህ ነው የሰው ዘር ሆኖ በአንድ ቋንቋ እየተግባባ በአንድ ቃል እየተግባባ ነገር ግን የጦር መሳሪያ ይማዘዛል። ፍቅር ስለጎደለ ነው። ይህንን የጎደለ ፍቅር ቤተ ክርስቲያን ከእግዚአብሔር ዘንድ የቀመሰችውን ይህንን ፍቅር በጎደለው ልታስገባ ይገባታል። በጎደለው ልትቆም ይገባታል። ዓለም ፍቅርን እጅግ ተጠምታለች። ስለዚህ ዛሬ የመጨረሻ ሀሳቤ እንደዚህ ጨርሳለሁ። ዮሐንስ ሐዋርያው ዮሐንስ እግዚአብሔር ፍቅር ነው ሲል በመልእክቱ እግዚአብሔር ፍቅር ነው ሲል መስቀሉን እያሳየ ነው። የፍቅሩን መገለጫ ይህንን መስቀል እያሳየ ነው ሐዋርያው ዮሐንስ። ይሄ ፍቅሩ የእግዚአብሔር ፍቅር ከጠፋንበት ሸለቆ ያወጣን፣ በኃጢአታችንና በበደላችን ሙታን በነበርን ጊዜ ሕይወትን የሰጠን፣ እንዳንታበይ ከኛ ያልሆነ ዕለት ዕለት በሕይወት በምሕረት ያኖረን፣ በፍጹም ያልናቀን እንዲሁም ያልጣለን ነው። ስለዚህ ይህንን ፍቅር በእምነት ልንወርስ ይገባል። በኮንፊደንስ በዚህ ፍቅር ልናልፍ ይገባል። ስለ እግዚአብሔር ፍቅር ነው የማወራው፣ ስለ ሰው ልጅ ፍቅር አይደለም፣ ስለ እግዚአብሔር ፍቅር። ለሌሎችም ይህንን ፍቅር ልናካፍል ይገባል። የማናውቀው ሰው ወደ ፊታችን ሲመጣ ፊታችን ያንን ሰው የሚገፋ መሆን የለበትም። በፍቅር ልናናገር ይገባል። ለሌሎች ይህንን ፍቅር ልናካፍል ግድ ነው። ይሄ እንዲሆንልን እግዚአብሔር የለም እንጸልይ። እግዚአብሔር ሆይ አንተ ፍቅር መሆን